ሚካኤል፣ ጥሩ እመቤት፣ ሌሎቻችሁም እዚህ ያላችሁት አራት አይነት ቃል የሚባል ትርጉም አለ በእኛ ቤተክርስቲያን። አንደኛው አአትሪኮን ይባላል። አሳይናጌን አአትሪኮን፣ ሁለተኛው ቦኦርፊኮን፣ ሶስተኛው አተርጋውን፣ አራተኛው ስጉ ቃል። አአትሪኮን ማለት የምን ቃል ነው? ጎግል ላይ ገብታችሁት አአትሪኮን፣ አተርጋውን፣ ቦኦርፊኮን እና ስጉ ቃል፣ የሰው ቃል፣ የመላእክት ቃል፣ የነቢያት ቃልና ስጉ ቃል ኢየሱስ ክርስቶስ ነው። ስለዚህ ቃል ስጋ ሆነ የሚለው መጽሐፍ ቅዱስ ላይ እናገኘዋለን። ተዋህዶ ማለት ነው። ይሄ ማለት ቃል መለኮት ትስብእትን ሰውነትን ያለመቀላቀል ያለመለወጥ አንድ መሆን ተዋህዶ ይባላል። ይሄ ማለት መለኮት አንድነትን የሚገልጽ የነገረ መለኮት ትምህርት ስለሆነ ተዋህዶ የምንለው አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ማንም ሰው ሊያውቀው የሚገባው ይህን ነው፣ ኦርቶዶክስ ተዋህዶ። ስለዚህ ወንድማችን ያነሳው ጥያቄ ኦርቶዶክስ ተዋህዶ አካል የሚል ትምህርት አለ። ይህንንም ጴጥሮስ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ በግልጽ አስቀምጧል። ዲዮስቆሮስ ዘእስክንድርያ የተባለው ሊቅ ደግሞ የተዋህዶ ቃል አንድ ባህሪ ነው፣ ነገር ግን ይህ ባህሪ መለኮታዊ ሰዋዊ ባህሪ ያለ መቀላቀል ይላል። የተዋህዶ ምሳሌዎች ብዙ ተነግረዋል። ለምሳሌ የነፍስና የስጋ፣ የሲና ሐመልማል፣ እነዚህ ስለ ተዋህዶ ናቸው። ሁለተኛ ወንድማችን የጠየቀው ጥያቄ ያመነ የተጠመቀ ይድናል ወይ የሚል ነው። ያመነ የተጠመቀ ምንድን ነው? ያመነ ምንድን ነው? በዚህ ጉዳይ ላይ ጥልቅ ምስጢር አለን። ከፕሮቴስታንት የሚነሱ ጥያቄዎች ናቸው። ስለዚህ መጽሐፍ ቅዱሳዊ ያልሆነ የሚመስላቸው በተለይ ያመነ የተጠመቀ ድኗል ሳይሆን ይድናል ነው። አንብቡት እናንተ በደንብ። ስለዚህ መዳን ምንድን ነው? ቅጽበታዊ መዳን በቅጽበታዊ የሚሆን እንጂ ሂደት ሊሆን አይችልም ብለው ብዙዎች ይናገራሉ። መጽሐፍ ቅዱስ የሚያስተምረን መዳን በክርስቶስ ለምናምን በጸጋ የተሰጠን ነገር ግን በሕይወት ዘመናችን በቅድስና እያደገ የሚፈጸም መንፈሳዊ ጉዞ ነው። እኔ አይደለሁም። መጽሐፍ ቅዱስ ምንድን ነው የሚለው? ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በአሁኑ ጊዜ ከፊት ይልቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ሰው ክርስቶስ ጨርሶልኛል የምትለው የለም፣ ፈጽም። የመስቀሉ ቃል ለሚጠፉት ሞኝነት ነው። መዳን ድርጊት ነው። በነገራችን ላይ ድነናል ስንል ይህ በክርስቶስ ቤዛነት ከኃጢአት ከሞት ፍዳ መውጣታችን ነው። የመዳን መነሻ ሀሳባችን ነው። መጽሐፍ ቅዱስ በጸጋ በእምነት ድናችኋል፣ ይህ ከአምላካችን እንጂ ከኛ አይደለም ይላል። አሁን ዘመን የምንሰራበት የምንፈጽመው ምንድነው የሚለው መጽሐፍ? መዳናችሁን ፈጽሙ ሲል መዳን የተጠቀሰው ትናንት ስናገር ፓኬጅ አይደለም ብያችኋለሁ። ለምሳሌ ቴሌ፣ ኢትዮጵያ ውስጥ ያላችሁ ቴሌ፣ እኔ እዛ እያለሁ የዓመት ኢንተርኔት ከፍል ነበር። የ6 ወር መክፈል ይችላል። ሲያልቅ ያልቃል። ግን ምንድን ነው እኛ የምንፈጽም ነገር ግን ምንድን ያለው መጽሐፍ? በጌታችን መድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ድኛለሁ ብለህ መቆም የለብህም። የመጨረሻው መዳን ወደፊት ነው። እንድናለን። የመዳናችን ሂደት ሙሉ በሙሉ ፍጹም የሚያደርገው የጌታችንን ክብር ሲመጣ የሚመጣው ጌታ እስከ መጨረሻ የሚጸና እሱ ይድናል። እያችሁ ማቴዎስ 24ም ይህንን የተጠቀሰው እና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መዳንን በዚህ ነው ወዳጃችን የምታስተምረው።
ያመነ ይጠመቅ ይድናል የሚለውንም እዚህ ላይ ሌላው ለማርቆስ ዮሐንስ ወንጌል ምዕራፍ 3 የሕግ መምህርና ለኒቆዲሞስ ነው የተነገረው። ኒቆዲሞስ ጥያቄው ምን ነበረበት? ዳግም ካልተወለድክ ሲለው አሃ እሱ የመሰለው ከአብርሃም ዘር የሚለየው ነው የመሰለው። እኛ ጋር እንግዲህ ምሳ ሰዓት ስለሆነ